ከጦርነት ማትረፍ። ብዙ ሀገሮች ከጦርነት ትርፍ አላቸው። የጦር መሳሪያ የሚያመርቱ ትልልቅ ሀገሮች በትሪሊየን ዶላር የሚገመት የጦር መሳሪያ ሽጠው ትርፍ ያጋብሳሉ። ከእነዚህ መካከል ዛሬ ዩናይትድ ስቴትስ ኦፍ አሜሪካን እንመልከት። ይቺ ሀገር በኢራቅ ጦርነት በ2003 እስከ 2011 ዓ.ም 1.7 እስከ 2 ትሪሊዮን ዶላር ወጪ አወጣች ቢሆንም በትርፍ ደረጃ ግን ከ2 እስከ 4 ትሪሊዮን ዶላር አግኝታለች ይላሉ። በሌላ መልኩ 868 ሚሊዮን ዶላር የሚገመት የወርቅ አሞሌ ወስዳለች የሚል ዘገባዎች አሉ። ከታሪክ ወደ ኋላ ተመልሰን እንመልከት። ዩናይትድ ስቴትስ አሜሪካ በአንደኛው የዓለም ጦርነት እጅግ ዘግይታ ወደ ጦርነቱ የገባች ሀገር ነበረች። ነገር ግን ዩናይትድ ስቴትስ ኦፍ አሜሪካ አንደኛው የዓለም ጦርነት ለሚዋጉ ለሁለቱም ተዋጊ በሁለት ጎራ ተከፍለው ለሚዋጉ ሀገሮች ስንቅና ትጥቅ ትሸጥና ታቀርብ ነበር። በመሆኑም በዚህ ጦርነት በርካታ ቢሊዮን ዶላር አትርፋለች። መጀመሪያው በ1914 ዓ.ም ጦርነቱ ሲጀመር 37 ቢሊዮን ዶላር የነበረው የሀገር ውስጥ ምርት በ1917 ከ3 ዓመት በኋላ 60 ቢሊዮን እንዲደርስ አድርጋለች። ወደ ውጭ ኤክስፖርት የምታደርገው ምርቷ በ1913 ዓ.ም 2.4 ቢሊዮን የነበረው ዶላር በ1917 ዓ.ም ከ3 ዓመት በኋላ 7.6 ቢሊዮን ዶላር እንዲደርስ አድርጋለች። የሀገር ውስጥ የግብርና ምርቷም በ1914 ዓ.ም 7.6 ቢሊዮን ዶላር የነበረው ጦርነቱ መጠናቀቂያ አካባቢ 17.7 ቢሊዮን ዶላር ደርሷል። ከፈረንሳይና እንግሊዝ ብድር ተወስድ የነበረች ሀገር ወደ አበዳሪነት ዙራ በዚህ የጦርነት ዓመታት በኋላ 10 ቢሊዮን ዶላር ለእንግሊዝና ፈረንሳይና መሰል ጓደኞቻቸው ብድር ማበደር የቻለች እና ከተበዳሪነት ወደ አበዳሪነት ከፍ ያለች ሀገር ነበረች። በሌላ መልኩ ይህንን የተመለከቱ የውጭ ባለሀብቶች አሜሪካን በወርቅ አጥለቀለቋት። ሁሉም የውጭ ባለሀብቶች በአሜሪካ ሀገር ውስጥ ወርቃቸውን ማስቀመጥ ጀመሩ። የአሜሪካ ትርፍም የትየለሌ ሆነ። ስለዚህ ከጦርነት ትርፍ የሚያገኙ ሀገሮች ብዙ ናቸው። አሜሪካ ደግሞ ወደር የሌላት ትርፍ የምታጋብስ ሀገር ናት። መሳሪያ በመግዛት ደግሞ በአንደኝነት ደረጃ የሚመሩት የአረብ ሀገሮች ናቸው።